ራስን የምታስከብርበት 10 መንገድ አድምጠኝ። አንደኛው የማይፈልግ መፈለግ አቁም። አንድ ሰው የማይፈልግ ከሆነ ያን ሰው አንተን እንዲወድ ወይ ደግሞ አንተን እንዲፈልግ እንዳታስገድደው። ሁለተኛው አትለምን። ለፍቅር ሊሆን ይችላል ለጓደኝነት በፍጹም እንዳትለምን፣ ክብር ነው ዝቅ የሚለው። ሶስተኛው አላስፈላጊ ነገር አትናገር። አንድ ሰው ሊያበሳጭ ይችላል ወይ ደግሞ ክብርን ዝቅ ሊያደርግ ይችላል። ነገር ግን አላስፈላጊ ቃላቶች፣ ነገሮች ካፍ እንዳይወጣ። አራተኛው ሰዎች ክብር ሊነኩ ከመከሩ ወዲያውኑ እነዛ ሰዎች ከህይወት አስወግዳቸው፣ ከታርገ አውጣቸው። አምስተኛው የሌላን ሰው ምግብ አትብላ። አንተ ያልገዛኸው አንተን ገንዘብ ያላወጣህበትን ምግብ እንዳትበላ፣ እንዳትመገብ፣ ክብርን ዝቅ ያደርገዋል። ስድስተኛው ራስህን ለራስህ ብቻ ብለህ ደስተኛ አድርገው። ሌላን ሰው ደስተኛ ለማድረግ ብለህ ማንነትህን፣ ህይወትህን፣ አመለካከትህን እንዳትቀይር። ሰባተኛው ሰዎች በሌሉበት ሰዎችን እንዳታማ። ስምንተኛው ከማውራት በፊት አስብ። 90% የሚሆኑ ሰዎች ካፍ በሚወጣው ቃል ነው የሚገምቱ ወይ ደግሞ የሚገመገሙ፣ በተለይ ኢትዮጵያ ውስጥ። ዘጠነኛው ሁሌም ለራስህ ብቻ ብለህ ቆንጆ ሁን። ሌላ ሰው ለመማረክ ብለህ ወይ ደግሞ በሌላ ሰው ለመወደድ ብለህ ራስን እንዳትቀይር። አስረኛው ለሰዎች ጥሩ ነገር አድርግ፣ በተለይ ካንተ እርዳታ የሚያስፈልጋቸው ሰዎች። ከላይ በነገርኩ ነገር ከተስማማ ኮሜንት ላይ ሀሳብን አስቀምጥልኝ። ሞሪት ብሌ አዲስ ቪዲዮ ላይ መስማትና ማዳመጥ ያለባችሁ 11 ህጎች። በተለይ መጨረሻው በጣም አስፈላጊና ኢምፖርታንት ነው። አንደኛው ቺት ያደረገችበት ሴት ወደ አንተ ከመጣች ድጋሚ እንዳትቀበላት። ወደ አንተ የመጣችው አንተን ልታበላሽና ልትጠቀምብህ ነው። ሁለተኛው ከሰዎች ጋር ሰላም ስትባባል ቁጭ ብለው ሰላም ካሉ ሰላም እንዳትላቸው፣ እነዛ ሰዎች አያከብሩም ማለት ነው። ሶስተኛው ያንተ ልብ ተሰብሮ ስሜት ተጎድቶ ሌላ ሰዎችን ለማስደሰትና ሌላ ሰዎችን ሃፒ ለማድረግ እንዳትሄድ። አራተኛው ያልገዛውን ነገር አትመገብ። ገንዘብን አውጥተህ ያልገዛውን ምግብ እንዳትበላ፣ ክብርን ዝቅ ያደርገዋል፣ ማንነትን ያረክሷል። አምስተኛው የሚያከብርን አክብር፣ የማያከብርን እንዳታከብር። ሰዎች በሚያሳዩ ፊት ነው አንተም እነሱ ማሳየት ያለብህ። ስድስተኛው ሁሌም ከማውራትና ጥያቄ ከመጠየቅ በፊት ከ1 እስከ 3 ሰከንድ ቆየት ብለህ አስብ። ሰባተኛው ትኩረት ለማግኘት ብለህ ማንነትንና ህይወትን እንዳትቀይረው። ስምንተኛው ቢያንስ በሳምንት ውስጥ ለ4 ቀናት ስፖርት ስራ፣ መጽሐፍ አንብብ፣ ራስን የሚያሻሽሉ ነገሮችን አድርግ። 9 ድግስ ላይ ካልጠራ መቼም ቢሆን እንዳትሄድ። 10 ሁሌም ቢሆን ገንዘብ ይዘህ ተንቀሳቀስ፣ የሆነ ሞመንት ላይ ገንዘብ ስለሚያስፈልግ። 11ኛው መልቲፕል የሆነ መንገዶችን ፍጠር፣ ገንዘብ ለማግኘት፣ ህይወትን ለማሻሻል። እነዚህ ከላይ ነገርኩህ ህጎች አራት አምራዊ ነገሮችን ልንገር። በተለይ አራተኛው በጣም አስፈላጊና ኢምፖርታንት ነው። አንደኛው ማንንም አትለምን። ለፍቅርም ሆነ ለጓደኝነት ማንንም እንዳለምን። ካልፈለጉ፣ ካልወደዱ፣ ካላፈቀሩ ከታርገ ከህይወት ወዲያውኑ አስወጣቸው፣ አስወግዳቸው። ሁለተኛው የራስን ኑሮ ኑር። የሆነ ሰው መቶ ደስተኛ እስኪያደርግ ቁጭ ብለህ ጊዜ እንዳታቃጥለው። ተነስና የራስን ደስታ ፍጠረው። ተነስና ማድረግ ያሉበት ነገሮች አድርግ። ግን ይህንን ስታደርግ ሰው ምን አለኝ ምናምን ብለህ እንዳትጨናነቅ። ሶስተኛው ራስን ውደደው። ሁሌም ቢሆን አብሮ የሚኖረው አብሮክ የሚቀበሩ ሰው ቢኖር አንተ ብቻ ነው። ስለዚህ ራስን አፍቅረው፣ ራስን ሁል ጊዜ ውደደው። አራተኛው እምነት። ሰማዩን ስታየው የፈጣሪ ተአምርና ውበት ይታያል። ፀሐይን ስታየው ደግሞ የፈጣሪ ኃይል ይታያል። መስታወትም ስታይ ደግሞ የፈጣሪ ቆንጆ ስራ ትመለከታለህ። ስለዚህ ሃይማኖት ላይ ጠንካራ መሆን ይኖርብሃል። አስታውስ፣ ይህንን ቻናል